ሰላም የኔ ብርቱካኖች እንዴት ናችሁ? በስማም እንዴት ከባድ ነው ቪዲዮ መስራት። ይሄ መጀመሪያ ቪዲዮ ነው ዩቲዩብ ላይ በጣም ነው የከበደኝ። እንደምንም ብዬ ግን ሞክሬ ሰርቼላችኋለሁኝ እና ጥያቄ ጠይቁኝ ብዬ ነበረ። ጥያቄ በጠይቃችሁኝ መሰረት መልስ ለመመለስ ነው የመጣሁት። ከዛ በፊት ግን ከመመለሴ በፊት ግን መልካም ጾም ብያለሁ ለሙስሊም እህት ወንድሞቻችንም ለኦርቶዶክስ እምነት ተከታዮችም በአጠቃላይ መልካም ጾም ብያለሁ። የጾም የሆነ ጥያቄያችሁ ነው የምመልስላችሁ። የመጀመሪያው ጥያቄ ኬም ትባላለች እህታችን ምን ብላ ጠይቃኛለች? ታዋቂ እሆናለሁ ብለሽ አስበሽ ታውቂያለሽ ወይም ደግሞ ታዋቂ መሆን ፍላጎት ነበረሽ ወይ? ከከባዱ ጥያቄ ነው እንግዲህ የምመልሰው። አስቤ አላቅም ነኝም ደግሞ ብዬም አላስብም። ላይክ እኔ ታዋቂ ነኝ ብዬ አስቤ አላቅም። ላይክ ሰው የሚያቀኛል ብዬ አስቤ አላቅም። እንደማንኛውም ሶሻል ሚዲያ እንደሚጠቀም ሰው እጠቀማለሁ። የሚያቆኝ ሰዎች አሉ። አዎ የሚያቆኝ ሰዎች አሉ። እኔ የማውቃቸው ሰዎች አሉ እና ያ አስቤም አላቅም ነኝም ብዬም አላቅም። ምናልባት ብዬ ይሆናል አላስታውስም። ብቻ ሁለተኛው ጥያቄያችን ሂዊ ትባላለች እህቴ ሂዊ ጠየቀችኝ። እኔ ምልሽ እብደትሽን በጣም ስወደው ኡፍ ብላለች። የታደለ ያገባሽ ሚስጥሩ ንገሪን ነው። እኔ እንግዲህ እብድነት ይወደዳል ብዬ አስቤ አላቅም። እብድ የሆነ ሰው እንዳውም ቁም ነገር የለውም ተብሎ ነው የሚታሰበውና ወንድ ልጅ ደግሞ የምታብድ ሴት አይወድም። ስፔሻሊ የአበሻ ወንዶች ማለት ነው። በጣም ኢነሰንት የሆነች እንዴ ነው ጨዋ የሆነች አንገቷን የደፋች ምናምን አይነት ሴት ነው የሚወደው። ያንን ነው የማውቀውና እኔ እንጃ ብቻ አመሰግናለሁ ነው የምለው። ሶስተኛ ጥያቄያችን አይ ቲንክ ምስክር ተስፋዬ ነው የሚለው። ምን ብላ ነው የጠየቀችን እህቴ? ሴት ናት ስገምት። በህይወትሽ ግራ ገብቶሽ ያውቃል? በደንብ ግራ ገብቶኝ ያውቃል። በደንብ ማለት ነው። ላይክ የምወዳቸው ሰዎች ለምንድን ነው የሚጎዱኝ? እኔ የምሆንላቸው ሰዎች ለምንድን ነው የሚጎዱኝ ብዬ ላይክ ለራሴ ግራ ተጋብቻ ያውቃለሁ። ወይም ደግሞ እኔ በወደድኳቸው መጠን ለምን አይወዱኝም የሚል ግራ ተጋብቻ ያውቃለሁኝ። እስከማውቀው ድረስ እንደዛ ነው። ቀጣይ ጥያቄያችን ላይክ ብሎግ ስሪልን ነው። እሰራላችኋለሁ ከዚህ ቪዲዮ በኋላ። አሚራ ናት የጠየቀችው። ከዚህ ቪዲዮ በኋላ ለመስራት እሞክራለሁ። በብዙ ነገር እንገናኛለን ብዬ ነው ማስበው። ሶስተኛ ጥያቄያችን ስዊት የምትባል ልጅ ናት። ፍቅረኛ አለሽ ወይ ነው። ፍቅረኛ አለሽ ወይ? ከባድ ጥያቄ ነው። ከበድ ያለ ጥያቄ ነው። አስቤ አሰላስዬ ውሸቴን ነው አለኝ። ጓደኛ አለኝ እንዳታሳጡኝ ውሽማ በማለት ነው ዋሽዋችሁ። ውሸቴን ነው አለኝ። ፍቅረኛ አለኝ። ሌላ ጥያቄ ምንድነው? ካረግሻቸው በኋላ የእንትን የምትያቸው ባላረኳቸው የምትያቸው ነገሮች። ሰውን ብሎክ የማድረግ ፈጣን ነኝ። ቶሎ ነው ብሎክ የማደርገው። ቶሎ አላዳምጥም። ያ ትልቅ ችግር አለብኝ። ያ ነው በቃ ቶሎ ባላደርጋቸው ቶሎ ብዬ ለውሳኔ ችኩል ላይ በቃ የሆነ ነገር ካየው ቶሎ ነው የሚያስከፋኝ የሚያስቀየመኝና ቀጥታ ወደ ውሳኔ ነው የምሄደው። ከዛ በኋላ ደግሞ ከተታረኩ በኋላ ደግሞ ከዛ ሰው ጋር ከተስማማው ለምን ይሄንን አደረኩ ብዬ ደግሞ አበሳጫለሁ። እሺ ሌላው እህቴ ትግስት ትባላለች። ምን ብላን ያለችኝ? እኔ ቤታ ጥያቄ ሳይሆን አስተያየት ነው ያለኝ። አስተያየትን መስጠት ትችላላችሁ፣ ችግር የለውም። ለሰው ብለሽ አትጣይ፣ የዋህ ስለሆንሽ ነው ብላኛለች። ይሄ የዋህነት ነው ብዬ አላስብም፣ ግን እህቴ እንደዛ ካሰበች ምንም ማድረግ አልችልም። እኔ ምንድነው ለሰው ብዬ መጣላት ሳይሆን ጓደኛ የሆነ ሰው ጓደኛ ከሆነኝ ወይም ደግሞ ቤተሰብ ከሆነኝ እንዲጠቃ አልፈልግም። የኔ ሰው ነው ብዬ ስለማስብ ማለት ነው። ለዛ ነው ፕሮቴክት ለማድረግ ያን ሰው ለመጠበቅ ነው የምጣጣረው። እና ይሄ የዋህነት አልልም፣ ግን ካላችሁት እሺ እቀበላለሁ። እህታችን ሊያ ፕሊዝ ብላ ነው በቃ መሯታል መሰለኝ። ለማንም ሰው አትመልሺ። ጠላቶችሽን የሚናደዱትኝ አንቺ ዝም ስትይና ስትስቂ ነው። ትክክል። ይሄ ምንም አልዋሻችሁም። ግን ምንድነው አንዳንዴ ሰው ልጅ ዝም ስትሉት፣ በተለይ ስፔሻሊ ያበሻ ዝም ስትሉት የፈራችሁት ነው መስሎ የሚታያችሁ። አንዳንዴ ማንነታችሁ ማሳየት አለባችሁ። ማንንም እንደማትፈሩ በደንብ አድርጋችሁ መመለስ እንደምትችሉ ለሀበሻ ማሳየት አለባችሁ ብዬ ነው ማምነው። ሁሌ ወጥቶ መመላለስ መሰዳደብ ጥሩ ባይሆንም ግን አንዳንዴ ግን ወጣችሁ ማሳየት አለባችሁ ነው የምለውና አትፍሩ፣ ወጣችሁ አሳዩ። ረቂቅ እህቴ ምን አለች? ወንዶች የላችሁም እንዴ? ሴቶች ብቻ ናችሁ የምትጠይቁትኝ? ወንዶች ጠያቂ አይደላችሁም እንዴ?
ቤታዬ በጣም ነው የምወድሽ እኔም እወዳቸዋለሁ በህይወትሽ ትልቅ ቦታ ያለሽ ሰው ማን ነው ሰው ብላ ስለጠየቀችኝ ነው አንደኛ ፈጣሪ ነው የታወቀ ነው ቦታ ያለኝ ለፈጣሪ ነው ሲቀጥል ግን አባቴ እና እህት ወንድሞቼ ቦታ አለኝ ለአባቴም በጣም ነው ሞቼ የምወደው ወንድምና እህቶቼንም እንደዛ በአባቴ እኩል ነው የምወዳቸው በቃ ቤተሰቦቼ ሀገር ቤትም ያሉ ቤተሰቦቼ እና ይሄ ሚስጥር ነው ለአንድ ሰው አለ ግን አልናገርም ይሄ ጋይስ ከጠላት የመጣ ጥያቄ ነው የኔውድ እድሜ ስንት ነው መቼ ነው ጎንደር የምትመጪው እንዳገኝሽ ነው እድሜን ከምትጠይቂኝ ተኩሰሽ ግደኝ ወይም ደግሞ እንደ ዶሮ እንዲያገላብጠሽ ገምቺኝ በራስሽ አገማመት ማለት ነው ጎንደር መቼ ነው የምትመጪው ሀገራችን ሰላም ሲሆን ጎንደር መምጣቴ አይቀርም የእናንተን ደግሞ አቀባበል ማየት ፈልጋለሁ እንዴት እንደምትቀበሉኝ መምጣቴ አይቀርም ሁለተኛ ቪዲዮ ሰራላችኋለሁ ብዙ ጥያቄ ስለሆነ ነው ይሄኛው ጥያቄ ወንድ ነው መሰለኝ ፊሽ ይላል እንዴት ከኢትዮጵያ ወጣሽ ጥሩ ጥያቄ ነው እንዴት ወጣሽ በሰማይ በርሪ እንዴት ወጣሽ ጥሩ ጥያቄ ቤተሰቦች አባቴ ነው አሜሪካ እሱ ቀድሞኝ ሄደ ይዞ ይመጣ ቤተሰቦቼ ናቸው አሜሪካ ይዘውኝ የመጡት አመሰግናለሁ አንድ እህታችን ደግሞ show us your perfume collection ብላለች አይቀርም እሱን ደግሞ በሌላ ቪዲዮ ብዙዎቻችሁ አሁን እንደዚህ ሜካፕ ቱቶሪያል አለ ያላችሁኝ ያላችሁ get ready with me ምናምን ሚል ቪዲዮ ሪአክሽን vlog like ብዙ ነው የጠየቃችሁኝ ማለት ነው እሱንም እሰራላችኋለሁኝ አሁን just ጥያቄ የምትፈልጉትን ጥያቄ ልመልስላችሁ ነው ብዙ ይጠይቃችሁኝ ያላችሁ የሁላችሁንም ጥያቄ ባልመልስም ግን ሁለተኛ ቪዲዮ ሰርቼ ለመመለስ ሞክራለሁ ብዙ ጥያቄ ነው የጠይቃችሁኝና በደንብ አክቲቭ ሆኜ በደንብ ዩቲዩብ ላይ ለመስራት ሞክራለሁኝ ለጥያቄያችሁ ሁላችሁም ለጠይቃችሁኝ በጣም ነው ማመሰግነው እንግዲህ በበቂ ሁኔታ የመለስኩ ይመስለኛል ብዙ ነው የጠየቃችሁኝ ቀስ በቀስ ያደረኩ ደግሞ መልስላችኋለሁኝ በቀጣይ ደግሞ ይዤላችሁ እንድመጣ የምትፈልጉ ካለም ጥያቄ ላይ የሚጠይቃችሁኝ ያላችሁ እንደዛ ይዤ እመጣለሁ በቀጣይ እስክንገናኝ ድረስ ወዳችኋለሁ ዩቲዩብ ደግሞ ቆይ ከመጣቴ በፊት ዩቲዩብ ክፈቺ ብላችሁ አበረታታችሁኝ ደግሞ ሁላችሁንም በጣም ነው ማመሰግነው ስንት አመት ሶሻል ሚዲያ ላይ ተዘብዝፌ አስቤው አላቅም ነበርና በጣም ነው ማመሰግነው በቀጣይ እስክንገናኝ ድረስ ባላችሁበት ሰላም ሁኑ ቻው ፍቅሮቼ